ጤና ይስጥልኝ አድማጮች እንደምን አመሻችሁ በቅድሚያም አርዕስተ ዜናዎቹን አሰማለሁ። የትግራይ ታጣቂዎች የያዟቸውን የሰሜን ኢትዮጵያ በርካታ አካባቢዎች ለቀው እየወጡ መሆኑ ተገለጸ። የትግራይ መከላከያ ኃይላት ከያዟቸው ቦታዎች ለቀው ለመውጣት የወሰኑት ከሳምንታት በፊት ነው ሲሉ መናገራቸውን ተዘግቧል። መንግስት በበኩሉ አሁንም በአማራ ክልል አንዳንድ አካባቢዎች ያደፈጡ ከዋናው ኃይል ተቆርጠው የቀሩ ኃይሎች ግጭት የመቀስቀስ ሙከራ እያደረጉ መሆናቸውን አስታውቋል። ከቀናት በፊት ከዋሃት ኃይሎች ነፃ በወጣችው ላሊበላ ከተማ የስልክ አገልግሎት መጀመሩን ነዋሪዎች ተናገሩ። ተፈናቃዮችም ወደ መኖሪያ አካባቢያቸው እየተመለሱ ነው ተብሏል። ልውጥ በተባለው በአዲሱ ኮሮና አይነት ማለትም በኦሚክሮን ተይዘው የነበሩት የደቡብ አፍሪካ ፕሬዝዳንት ሲሪል ራማፎዛ ከበሽታው አገግመው ወደ ቢሮአቸው ተመለሱ። ከነገ ወዲያ የካቢናቸውን ስብሰባ ይመራሉ ተብሏል። ዜናው በዝርዝር የትግራይ ታጣቂዎች በኃይል የያዟቸውን የሰሜን ኢትዮጵያ በርካታ አካባቢዎች ለቀው እየወጡ መሆኑን አስታወቁ። የፈረንሳይ የዜና አገልግሎት አዣንስ ፍራንስ ፕረስ ዛሬ ያነጋገራቸው የህዝባዊ ወያነ ሓርነት ህወሓት ቃል አቀባይ አቶ ጌታቸው ረዳ የህወሓት ኃይሎች ከአማራና ከአፋር ክልሎች ለቀን ለመውጣት ወስነናል፣ ለትግራይ የሰብአዊ እርዳታ በሩን ለመክፈት እንፈልጋለን ማለታቸውን ዘግቧል። ቃል አቀባይ ጌታቸው ረዳ የትግራይ መከላከያ ኃይላት ከያዟቸው ቦታዎች ለቀው ለመውጣት የወሰኑት ከሳምንታት በፊት ነው ሲሉ መናገራቸውን ዜና ምንጩ ዘግቧል። የትግራይ ኃይላት በዓለም ቅርስነት ከተመዘገበው የላሊበላ አብያተ ክርስቲያናት ከሚገኙበት ከላሊበላ ከተማ ጨምሮ ከተለያዩ ከተሞች በምዕራፍ እየወጡ ነው ብለዋል። አቶ ጌታቸው ለኤኤፍፒ እንደተናገሩት የህወሓት መሪ ደብረጽዮን ገብረ ሚካኤል ስለ ውሳኔው ለማሳወቅ ለተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተረስ ደብዳቤ ጽፈውላቸዋል። ዛሬ ምንጩ እንዳለው በማህበራዊ መገናኛ ዘዴዎች በሚንሸራሸረው በዚህ ደብዳቤ ደብረጽዮን ምዕራብ ትግራይ ይገኛሉ ያሏቸው የአማራ ኃይላትና የኤርትራ ወታደሮች አካባቢውን ለቀው እንዲወጡ የጸጥታው ምክር ቤት እንዲያረጋግጥ ጠይቀዋል። ህወሓት በርካታ አካባቢዎችን ለቅቄ ወጥቻለሁ ስለማለቱ የፈረንሳይ ዜና አገልግሎት የጠየቃቸው የጠቅላይ ሚኒስትር ጽህፈት ቤት ሴክሬታሪያት ብለነ ስዩም በበኩላቸው ህወሓት ዛሬ ያወጣው መግለጫ ባለፉት ሳምንታት ለደረሰበት ከባድ ወታደራዊ ሽንፈት መሸፋፈኛ ነው ብለዋል። አሁንም በአማራ ክልል አንዳንድ አካባቢዎች ያደፈጡ ከዋናው ኃይል ተቆርጠው የቀሩ ኃይሎች ግጭት የመቀስቀስ ሙከራ እያደረጉ መሆናቸውንም ብሌኒ ተናግረዋል። በሌላ በኩል የትግራይ ክልል ተጠሪ ደብረ ጽዮን ለተባበሩት መንግስታት በጻፉት ደብዳቤ በትግራይ ሰማይ ላይ አውሮፕላኖችን እንዳይበሩ ለኢትዮጵያ የጦር መሳሪያ እገዳ እንዲሁም የኤርትራ ወታደሮች ከትግራይ ክልል እንዲወጡ ሲሉ መጠየቃቸውን ሮይተርስ ዘግቧል። ባለፈው ሳምንት የተባበሩት መንግስታት የሰብአዊ መብት ምክር ቤት 14ኛ ወሩን በያዘው በኢትዮጵያ ጦርነት ተፋላሚ ኃይላት ያደረሱት የሰብአዊ መብት ጥሰትና ግፍ በገለልተኛ ወገን እንዲጣራ የአውሮፓ ህብረት ያረቀቀውን ውሳኔ ሐሳብ በአብላጫ ድምጽ ማጽደቁ ይታወቃል። ከቀናት በፊት ከህወሓት ኃይሎች ነፃ በወጣችው ላሊበላ ከተማ የስልክ አገልግሎት መጀመሩን ነዋሪዎች ተናገሩ። ይሁን እንጂ ነዋሪዎቹ የመብራት አገልግሎት ለ6 ወራት ያህል በመቋረጡ እህል ለማስፈጨት መቸገራቸውን ተናግረዋል። ከ200 ሺህ በላይ ተፈናቃዮች ወደ ቀያቸው መመለሳቸውን ደግሞ መንግስት አስታውቋል። አንድ የላሊበላ ከተማ ነዋሪ ለዶይቼ ቬለ እንደተናገሩት ህወሓት የላሊበላ ከተማን ለተደጋጋሚና ለረጅም ጊዜ ተቆጣጥረዋት በነበሩ ወቅት ህብረተሰቡ ለከፋ ችግር ተጋልጦ ቆይቷል። አብዛኛው የከተማዋ ነዋሪ የሚተዳደረው ከቱሪዝም በሚገኝ ገቢ እንደነበር አስታውሰው ይህ በመቋረጡ የአካባቢው ነዋሪዎች ለከፋ የኢኮኖሚ ችግር ተጋልጠዋል ብለዋል። አሁን በከተማዋ የስልክ አገልግሎት ቢጀምርም መብራት ለረጅም ጊዜ ማግኘት ባለመቻሉ ከፍተኛ ችግር መፈጠሩን ተናግረዋል። መብራት እስካሁን ድረስ የለም። ወደ 6 ወር ሊሆን ነው። ስልክ ግን ያው መከላከያው ይሄ ልዩ ኃይል ሲገባ ነው አብሮ የገባው። በዙሪያው ላሊበላ በቱሪስት እንትን የሚተዳደር ሀገር ነው። አሁን ከኮሮና ጀምሮ እና ይሄ ችግር ከተፈጠረ ጀምሮ ሰው በጣም ችግር ላይ ነው ያለው። ምክንያቱም በተዘዋዋሪ ሁሉም ሰው ከቱሪስቱ ተጠቃሚ ነው። ስለዚህ ያለው ነገር የኑሮ እንትኑ በጣም ህብረተሰቡ የተጨናነቀ ነው። አሁን ወፍጮ ችግር አለ። አሁን
ገጠር ድረስ እየሄደ ነው ሰው በአህያ በሚያስፈጨው ትራንስፖርት የለም። አሁን እንግዲህ ሰው እነዚህ ሰዎች ጀምሮ ያለው ችግር ህብረተሰቡ በጣም ያነከበት ገበያ አለ። ግን ያው ባንክ ምንም ስለሌለ ብሩ ማግኘት ህብረተሰቡ ሳይቻ የኑሮ ውድነቱ ጨምሯል በጣም። የባህር ዳር ወኪላችን አለምነው መኮንን ያነጋገራቸው ነዋሪው ህወሓት ተመልሳ መጣ በቀል ተፈጽማለች በሚል አብዛኛው ነዋሪ ወደ ቀየው አልተመለሰም በየጫካው ነው ብለዋል። የአማራ ክልል አደጋ መከላከልና ምግብ ዋስትና መስተባበሪያ ኮሚሽን የህዝብ ግንኙነት ኃላፊ አቶ ኢያሱ መስፍን ነፃ ወደ ወጡ አካባቢዎች 200,000 ያህል ተፈናቃይ መመለሱን አመልክተው ላሊበላን ጨምሮ የምግብ እህል እርዳታ እየተሰጠ እንደሆነ ለዶይቼ ቬለ ገልጸዋል። ተፈናቃዮችን ለመደገፍና ለማቋቋም በርካታ ስራዎች እያከናወነ የሚገኘው በተለቀቁ አካባቢዎች የጉዳቱን መጠን ሊያጠና የሚችል ቲም ተዋቅሮ ጉዳቶችን እየለየ ነው ያለው። ከዛ ባሻገር እግር በእግር የምግብ ችግር ያሉባቸውን ሰዎች የምግብ ድጋፍ ለማድረግ እየተጠጋ እያደለ ነው። በጋሸና በላሊበላ ድጋፉ ቀርቦ እየታደለ ነው የሚገኘው። ከዛ ባሻገር በርካታ ቦታዎች ላይ የነበረው ተፈናቃይ ወደ ቀያው እንዲመለስ የትራንስፖርት ምቹ ሁኔታ 200,000 የሚጠጋ ተፈናቃይ ወደ ቀያው እየተመለሰ ነው። አድማጮች በመከታተል ላይ ያላችሁት ከዶይቼ ቬለ በቀጥታ የሚሰራጨውን የምሽቱን የዓለም ዋና ዋና ዜና ነው። የሱዳን ፖሊስ ትናንት በወታደራዊ መንግስት ላይ ለተቃውሞ አደባባይ በወጡ ወደ 10 ሺዎች በሚሆኑ ሰልፈኞች ላይ አስለቃሽ ጢስ ተጠቀመ። አንድ የአይን እማኝ እንደገለጹት በርካታ ሰዎች ቆስለዋል። የሱዳን መንግስት ተቃዋሚዎች በጥቅምት ወር መጨረሻ ወደ ስልጣን የመጡትን የጦር ኃይል አዛዥ አብደልፈታህ አልቡርሃን ከስልጣን እንዲወርዱ ጠይቀዋል። ሰልፉ የተካሄደው ለረጅም ዓመታት ሱዳንን የገዙት የቀድሞ ፕሬዚዳንት ኦማር አልበሽር ከስልጣን ከተወገዱ ልክ ከ30 ዓመታት በኋላ መሆኑ ነው። የዛሬ 3 ዓመት በጎርጎሮሳውያኑ ታህሳስ 10 ሱዳናውያን ትልቅ ታሪካዊ ቀን ብለው የጻፉት አልበሽር ከ3 አስርተ ዓመታት በኋላ ከስልጣን የተወገዱበት ቀን በማሰብ ነው። ኦሚክሮን የተባለው የኮሮና ተዋሲ ዝርያ እንደያዛቸው የተነገረው የደቡብ አፍሪካው ፕሬዝዳንት ሲሪል ራማፎዛ ለአንድ ሳምንት ያህል ራሳቸውን ካገለሉ በኋላ አገግመው ዛሬ ወደ ስራ መመለሳቸውን ጽህፈት ቤታቸው አስታወቀ። ሁለቱንም የኮሮና ተዋሲ መከላከያ ተከትበው የነበሩት የ69 ዓመቱ የደቡብ አፍሪካ ፕሬዝዳንት ራማፎዛ ኬፕታውን ውስጥ ታህሳስ 3 ቀን ለቀድሞው የደቡብ አፍሪካ ፕሬዝዳንት ዴክሌርክ የሐዘን ሽኝት በተደረገበት ዕለት ህመም እንደተሰማቸው ተነግሮ ነበር። ፕሬዝዳንት ራማፎዛ በምርመራ ኮቪድ እንደተገኘባቸውና በአሁኑ ወቅት ሙሉ በሙሉ እንዳገገሙ ከነገ ወዲያ ረቡዕ ደግሞ ካቢኔያቸው የሚያካሂደውን ስብሰባ እንደሚመሩ ተገልጿል። በታላቋ ብሪታንያ የአዲሱ ልውጥ የኮሮና ተዋሲ ኦሚክሮን መስፋፋትን ተከትሎ ብሪታንያ አደገኛ በተባለ ሰንጠረዥ ውስጥ መግባቷን ጀርመን አስታወቀች። 2 ብሪታንያውያን በአዲሱ ኦሚክሮን ተዋሲ ህይወታቸውን ማጣታቸውም ተነግሯል። አየር መንገዶች ተጓዦችን ከብሪታንያ ወደ ጀርመን እንዳይበሩ አላገዱም። ዜጎች ከጀርመን ወደ ታላቋ ብሪታንያ ወይም ከታላቋ ብሪታንያ ወደ ጀርመን እንዲጓዙ ተፈቅዶላቸዋል። እንዲያም ሆኖ ተጓዦች ለ2 ሳምንታት ራሳቸውን አግለው መቀመጥ ይኖርባቸዋል። በመርከብና በባቡር የሚጓዙና ከብሪታንያ የመጡ ተጓዦችም እንዲሁ ለ2 ሳምንታት ራሳቸውን አግልለው መቆየት ይኖርባቸዋል። በአውሮፓ ሀገራት የለውጡን አደገኛውን ኦሚክሮንን መስፋፋት ምክንያት በማድረግ የጀርመን ፌዴራልና የክልል ምክር ቤቶች ነገ ማክሰኞ ስብሰባ እንደሚቀመጡ ተነግሯል። በፊሊፒንስ ሬ የተባለው አውሎ ነፋስ ጉዳት የሞቱት ሰዎች ቁጥር ከ200 በላይ መድረሱ ተገለጸ። የፊሊፒን ባለስልጣናት እንዳስታወቁት በዚህ ዓመት እስካሁን ድረስ እጅግ ኃይለኛ የሆነው አውሎ ነፋስ ቢያንስ 208 ሰዎች ሞተዋል። 52 ሰዎች ደግሞ የደረሱበት አልታወቀም። በአውሎ ነፋሱ ከ480 ሺህ በላይ ሰዎች ከቤት ንብረታቸው ተፈናቅለዋል። ብዙ ዜጎች መኖሪያ ቤታቸው በአውሎ ነፋስ ወድሞ መኖሪያ አልባ ሆነዋል። የፊሊፒኑ አውሎ ነፋስ ብዙ ቤቶች፣ ማሳዎችና ሰብሎችንም ማውደሙ ታውቋል። የትግራይ ታጣቂዎች የያዟቸውን የሰሜን ኢትዮጵያ በርካታ አካባቢዎች ለቀው እየወጡ መሆኑ ተገለጸ። የትግራይ መከላከያ ኃይላት ከያዟቸው ቦታዎች ለቀው ለመውጣት የወሰኑት
ከሳምንት በፊት ነው ሲሉ መናገራቸው ተዘግቧል። መንግስት በበኩሉ አሁንም በአማራ ክልል አንዳንድ አካባቢዎች ያደፈጡ ከዋናው ኃይል ተቆርጠው የቀሩ ኃይሎች ግጭት የመቀስቀስ ሙከራ እያደረጉ መሆናቸውን አስታውቋል። ከቀናት በፊት ከህወሓት ኃይሎች ነጻ በወጣችው ላሊበላ ከተማ የስልክ አገልግሎት መጀመሩን ነዋሪዎች ተናገሩ። ተፈናቃዮችም ወደ መኖሪያ አካባቢያቸው እየተመለሱ ነው ተብሏል። ዜናው አበቃ።